ውድ ተመልካቾች ይህች ሴት በመጽሐፍ ቅዱስ ውስጥ ስማቸው በመልካም ከተነሱ ሴቶች አንዷ ናት። በመልካምነቷ በትህትናዋና ለእግዚአብሔር ባላት ፍቅር ትታወቃለች። ለአምልኮተ እግዚአብሔር ብላ ያደገችበት ሀገሯንና ወዳጅ ዘመዶቿን ትታ የተሰደደች የእግዚአብሔር ወዳጅ ሆና የቃል ኪዳኑ የዘር ሐረግ ውስጥ የተካተተችም ናት። ዛሬ በታላቁ መጽሐፍ በመጽሐፍ ቅዱስ ውስጥ አንድ መጽሐፍ በስሟ ስለተሰየመላት ሴት የመከራ ዘመን ጉዞና የትህትና ታሪክ ነግራችኋለሁ። እስከ ዝግጅቱ መጨረሻ አብራችሁኝ ብትቆዩ ስለዚህች አስገራሚ ሴት በሚገባ ትገነዘባላችሁ። ይህ የመጽሐፍ ቅዱስ ታሪኮች 14ኛው ክፍል የታማኟ ሴት የሩት አስደናቂ ታሪክ ነው። ውድ የመባ ቲቪ ተመልካቾች አብረን ብዙ ተጉዘናል። እናንተ ቪዲዮዎቻችንን እየተመለከታችሁ እኛ ደግሞ እያዘጋጀናቸው ቅዱስ እግዚአብሔር ብዙ አስተምሮናል። ባሳለፍነው ዓመት 100,000 ቤተሰቦችን ለማፍራት ስንጠይቃችሁ በአጭር ጊዜ ውስጥ ትብብራችሁን አሳይታችሁናል። በእግዚአብሔር ስም እናመሰግናለን። ዛሬም 76.8% የምትሆኑ ተመልካቾቻችን ቻናላችንን ሰብስክራይብ እንዳላደረጋችሁ የዩቲዩብ መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩን ጠይቃለን። በያዝነው ዓመት መጨረሻ 500,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። በአንድ ወቅት በእስራኤል ውስጥ ረሃብ ተከስቶ ስለነበር ኑአሚን የተባለች አንዲት እስራኤላዊት ከባሏና ከሁለት ወንዶች ልጆቿ ጋር ወደ ሞዓብ ምድር ተሰደደች። ከጊዜ በኋላ የኑአሚን ባል ሞተ። ከዚያም ወንዶች ልጆቿ ሩትና ኦርፋ የተባሉ ሞዓባውያን ሴቶችን አገቡ። በአሳዛኝ ሁኔታ የኑአሚን ወንዶች ልጆችም ከተወሰነ ጊዜ በኋላ ሞቱ። ሩት ሞዓባዊት ሴት ናት። በብዙ መንገድ በብዙ ምሳሌነት ከምናነሳቸው ሴቶች መካከል አንዷ ናት። ሩት ብዙ ነገሮቿ ያስደንቃሉ። የሕይወት አካሄዷን የተመለከተ መቼም መደነቁ አይቀርም። ሩት በመጽሐፍ ቅዱስ ውስጥ በበጎ አርአያነት ከምንጠቅሳቸው ሴቶች ውስጥ ትመደባለች። ከነ ሊያ፣ ከነ ሐና፣ ከነ ማርታ፣ ከነ መግደላዊት ማርያም፣ ከነ ሳራ፣ ከነ ረዓብ፣ ከነ ራሔል እንዲሁም ከነ ርብቃ ቀጥሎ የምትጠቀስ መልካም ሴት ናት። ሩት በክርስቶስ የዘር ሐረግ ውስጥ መግባት የቻለች የክርስቶስ ቅድመ አያት ለመሆን የበቃች አስደናቂ ሴት ናት። በመጽሐፍ ቅዱስ ውስጥም በስማቸው መጽሐፍ ከተሰየመላቸው ጥቂት ሴቶች መካከል አንዷ ሩት ናት። የኪዳኑ ሕዝብ አባል የሆነችው ኑአሚን ብትሆንም መጽሐፉ የተሰየመው ግን በሩት ስም መሆኑና መጽሐፉ የእሷ ታሪክ ላይ ማተኮሩም እንዲሁ አስገራሚ ጉዳይ ነው። ታሪኩን ስናነበው አቤሜሌክ የተባለ ሰው በሀገሩ ከነበረው ረሃብ የተነሳ ሚስቱን ኑአሚንንና ሁለቱን ወንዶች ልጆቹን ይዞ ወደ ሞዓብ ሀገር እንደተሰደደ በመናገር ይጀምራል። ወደ ሞዓብ ምድር ሄዶ ብዙም ሳይቆይ ይሄ ሰው እንደሞተ መጽሐፉ ይተርክልናል። ይሄ ሰው በሞዓብ ምድር መሞቱን እንዲሁም ደግሞ የኑአሚን ሁለት ወንዶች ልጆቿ ሚስቶችን አግብተው 10 ዓመታትን ከኖሩ በኋላ እነሱም እንዲሁ መሞታቸውንና ኑአሚን የሁለቱ ወንዶች ልጆቿ ሚስቶች ከነበሩት ከሩትና ከኦርፋ ጋር መቅረቷን በመናገር ታሪኩ ይቀጥላል። ኑአሚን ታዲያ ባሏና ሁለት ልጆቿን ካጣች በኋላ ወደ ሕዝቧ ልትመለስ ስትወስን እነዚህ የልጆቿ ሚስቶች የነበሩት ሁለት ወጣት ሴቶች ከእርሷ ጋር ለመሄድ ጥያቄ አቅርበውላት ነበር። አይሆንም ልጆቼ፣ ከዚህ በኋላ ምን ቀረ ብላችሁ ነው የምትከተሉኝ? እኔ ዛሬ እንኳን አግብቼ ወንዶች ልጆችን በወልድ ለእናንተ ባል ለመሆን አይደርሱም። ይልቅ እዚሁ ሕዝባችሁ ውስጥ ነው ትንሽም ቢሆን የማግባት ተስፋ ያላችሁ። እኔን ትታችሁ የራሳችሁን ሕይወት ብትቀጥሉ ነው የሚያዋጣችሁ ስትላቸው ኦርፋ እውነት እኮ ነው፣ እኔ በወጣትነቴ ባሌን ያጣው ሰው ነኝ። ከዚህ በኋላ ደግሞ ዕድሜ ሳያልፍ ቶሎ ብዬ ማግባትና መውለድ ይኖርብኛል ብላ በማሰብና ከኑአሚን ሐሳብ ጋር በመስማማት የደህና ሁኚ ሰላምታ ሰጠቻት። ሩትን ልዩ ያደረጋት ሰው የማይመርጠውን መንገድ ይሄን መምረጧ ነበር። ወደማታውቀው ምድር ለመሄድ በዘመኗ የማታውቀውን አምላክ ለመከተል
ተወልዳ ያደገችበትና ቋንቋውን፣ ህብረተሰቡን፣ ባህሉን ከለመደችው ምድር ወጥታ አንዲት ተስፋዋ የጨለመባት የመሰለችን ሴት ተከትላ በመሄድ ከአዲስ ህብረተሰብና ከአዲስ ባህል ጋር ለመላመድ ነበር የወሰነችው። ኦርፋ በዛው ስትቀር ሩት ግን ከኑዓሚን ጋር አብራ ለመሄድ ነበር የቆረጠችው። ኦርፋ ኑዓሚንን የመሰናበቻ ሰላምታ ስትሰጣት ሩት ግን ተጠጋቻት ይለናል መጽሐፉ። አንድ ተስፋ የሌላትን ሴት ለመከተል ወሰነች። ሕዝቧና አምላኳን ተቀብላ ለመከተል ወሰነች። ሩት የኑዓሚንን አምላክ እግዚአብሔርን ለመከተል የወሰነችው እግዚአብሔር ኑዓሚንን በሀብት ሲያበለጽጋት ወይም ሲባርካት አይታ አይደለም። ሩት ያየችው ኑዓሚን ባሏ ሲሞት ልጆቿም ሲሞቱና ብቻዋን ስትቀር ነው። ሩት ከኑዓሚን የምትሰማው ሁሉን የሚችል አምላክ አስመርሮኛል ስትል ነው። ሩት ሕይወቷ ወዴት እየሄደ እንደሆነ ምንም የማታውቅ አንድ ምስኪን ሴት ነበረች። ኑዓሚንን ለመከተል የወሰነችው ሕይወቷ የሚሄድበትን አካሄድ አውቃ ቦዔዝን እንደምታገባ፣ የዳዊትን ቅድመ አያት ኢዮቤድን እንደምትወልድ፣ የክርስቶስ ዘር ውስጥ እንደምትቀላቀል አውቃ ሕይወቷን ቀድማ ተመልክታ አይደለም። ሕይወቷ በምን ሁኔታ እንደሚጠናቀቅ ፍንጭ እንኳን ሳይኖራት ዝም ብላ ተስፋ የሌላት የመሰለችን ሴት ለመከተል የወሰነች ሴት ናት ሩት። ሩት ሁሉንም ነገር ትታ ከኑዓሚን ጋር ለመሄድ ቆራጥ ሐሳቧን ተናገረች። ሩት በውሳኔዋ የምትጸና ሴት ናት። አንድ ጊዜ አብራት እንደምትሄድ ከነገረቻት በኋላ ሐሳቧን አልቀየረችም። ኑዓሚን ወደ ሕዝቤ እንድመለስ አታስገድጅኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞቺበት በዛ እሞታለሁ፣ በምትቀበሪበትም በዛ እቀበራለሁ። ከሞት በቀር እኔና አንቺን የሚለየን የለም በማለት ሐሳቧን አቀረበችላት። ከሩት ቃል እንደምንረዳው በተናገረችው ንግግር ውስጥ እውነተኛ ማንነቷ ይታያል። ሁለቱም ሴቶች በከባድ ሐዘን ተደቁሰዋል። ኑዓሚን ባሏን በሞት ከተነጠቀች ዓመታት አልፈዋል። አሁን ደግሞ ሁለቱ ወንዶች ልጆቿ መሐሎንና ኬሌዮን በመሞታቸው በሐዘን ላይ ሐዘን ተደራርቦባታል። ሩትም ብትሆን ባሏን መሐሎንን በሞት በማጣቷ አዝናለች። እርሷም ሆነች ኑዓሚን የሚጓዙት ወደ አንድ ስፍራ፣ ይኸውም ወደ ቤተልሔም ነው። ይሁን እንጂ ጉዞው ለሁለቱ ሴቶች የተለያየ ትርጉም ነበረው። ኑዓሚን ወደ ሀገሯ እየተመለሰች ነው። ሩት ግን ወዳጅ ዘመዶቿን፣ የትውልድ ሀገሯን እንዲሁም የሀገሯን አማልክት ባህልና ወግ ትታ ወደ ባዕድ ሀገር እየሄደች ነው። መጽሐፉ እንዲህ ይለናል። የኑዓሚንም ባል አቤሜሌክ ሞተ። እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዮን ሁለቱም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ሩት ያደገችው ከሙት ባህር በስተምስራቅ በምትገኝ ሞዓብ በምትባል አንዲት ትንሽ ሀገር ውስጥ ነው። አብዛኛው የሀገሪቱ ክፍል ጥልቅ ሸለቆዎች አቋርጠዋቸው የሚያልፉ አልፎ አልፎ ዛፎች የበቀሉባቸው አምባዎች ይታዩበታል። የእስራኤል ምድር በድርቅ በሚጠቃበት ጊዜም እንኳን የሞዓብ ምድር አብዛኛውን ጊዜ ለም ነበር። ሩት ከመሐሎንና ከቤተሰቡ ጋር እንድትገናኝ ምክንያት የሆነውም ይሄው ነው። በእስራኤል የተከሰተው ረሃብ የኑዓሚን ባል አቤሜሌክ ሚስቱንና 2 ወንዶች ልጆቹን ይዞ በመጻተኝነት ለመኖር ወደ ሞዓብ እንዲሄድ አስገደደው። እስራኤላውያን እግዚአብሔር ወደ መረጠው ቅዱስ ስፍራ እየሄዱ ዘወትር አምልኳቸውን ማከናወን ያስፈልጋቸው ስለነበር ይህ ቤተሰብ ወደ ሞዓብ መሄዱ የሁሉንም የቤተሰቡን አባላት እምነት ተፈታትኖት ነበር። የሆነው ሆኖ ኑዓሚን እምነቷን ጠብቃ መኖር ችላለች። እርግጥ ነው የባሏ ሞት በሐዘን እንድትደቆስ አድርጓታል። ኑዓሚን 2 ወንዶች ልጆቿ ሞዓባውያን ሴቶችን ማግባታቸውም ሐዘኗን እንደሚጨምረው ግልጽ ነው። ምክንያቱም ሞዓባውያኑ በባዕድ አምልኮ ሥርዓት የሚኖሩ ማህበረሰቦች ናቸው። ኑዓሚን የእስራኤላውያን ቅድመ አያት የሆነው አብርሃም ለልጁ ለይስሐቅ እግዚአብሔርን ከሚያመልኩ ወገኖቹ መካከል ሚስት ለማግኘት ከፍተኛ ጥረት እንዳደረገ ታውቃለች። ከጊዜ በኋላ ደግሞ የሙሴ ሕግ እስራኤላውያንን ከጣዖት አምልኮ ለመጠበቅ ወንዶችና ሴቶች ልጆቻቸው ከባዕድ ሰዎች ጋር እንዳይጋቡ የሚያዝ ማስጠንቀቂያ ሰጥቷል። ያም ቢሆን ግን መሐሎንና ኬሌዮን ሞዓባውያን ሴቶችን አገቡ። ኑዓሚን ይህ ሁኔታ አሳስቧት ወይም አሳዝኗት ሊሆን ቢችልም ለምራቶቿ ለሩትና ለኦርፋ ከልብ የመነጨ ደግነትና ፍቅር ከማሳየት ወደ ኋላ እንዳላለች ከሁኔታው መረዳት ይቻላል።
ምናልባትም እነሱም አንድ ቀን እንደ እርሷ እግዚአብሔርን የሚያመልኩ ሰዎች ሊሆኑ እንደሚችሉ ተስፋ አድርጋ ይሆናል። ሩትና ኦርፋ ኑአሚንን ይወዷታል። በመካከላቸው የነበረው ይህ ጠንካራ ወዳጅነት የደረሰባቸውን ሐዘን እንዲቋቋሙም ረድቷቸዋል። እነዚህ ሁለት ወጣቶች ባሎቻቸውን በሞት ያጡት ገና ልጅ ሳይወልዱ ነበር። ሩት ትከተለው የነበረው አምልኮ እንዲህ ያለው አሳዛኝ ሁኔታ ባጋጠማት ወቅት ማጽናኛ እንድታገኝ ሊረዳት አልቻለም። ሞዓባውያን ብዙ አማልክት ያመልኩ የነበሩ ሲሆን ከእነርሱም መካከል ዋነኛው ከሞስ ነበር። የሞዓባውያን አምልኮ ሕፃናትን መስዋዕት ማድረግን ጨምሮ በዚያን ዘመን ይፈጸሙ ከነበሩ የተለመዱ አሰቃቂ የጭካኔ ድርጊቶች የጸዳ አልነበረም። ሩት አፍቃሪና መሐሪ ስለሆነው ስለ እስራኤል አምላክ ስለ እግዚአብሔር አንዳንድ ነገሮችን ከመሐሎን ወይም ከኑአሚን የተወሰኑ ዕውቀቶችን አግኝታለች። ይህ ደግሞ በእግዚአብሔርና በሞዓባውያን አማልክት መካከል ያለውን ልዩነት ቁልጭ ብሎ እንዲታያት እንደሚያደርግ ጥርጥር የለውም። ሩት በባሏ ሞት ምክንያት የደረሰባት ከባድ ሐዘን ወደ ኑአሚን ይበልጥ እንድትቀርብና ይህች አረጋዊት ሁሉን ቻይ ስለሆነው አምላክና ስለ ድንቅ ሥራዎቹ እንዲሁም ሕዝቡን በፍቅርና በምሕረት ስለያዘበት መንገድ ስትናገር ልቧን ከፍታ እንድታዳምጥ አድርጓታል። ኑአሚን ደግሞ ከትውልድ ቀያዋ የመጣ ወሬ ለመስማት ትጓጓ ነበር። አንድ ቀን በእስራኤል የነበረው ረሃብ እንደተወገደ የሚገልጽ ወሬ ደረሳት። ምናልባትም ይህን የሰማችው ከአንድ ተጓዥ ነጋዴ ሊሆን ይችላል። እግዚአብሔር ትኩረቱን ወደ ሕዝቡ መልሶ ነበር። ቤተልሔም ልክ እንደ ስሟ በበረከት ተሞልታ ነበር። በመሆኑም ኑአሚን ወደ ሀገሯ ለመመለስ ወሰነች። መጽሐፈ ሩት እንዲህ ይተርከዋል። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱም ምራቶቿ ጋር ተነሳች። እነዚህ ሴቶች የደረሰባቸው ሐዘን ከኑአሚን ጋር ይበልጥ አቀራርቧቸዋል። በተለይም ሩት በኑአሚን ደግነትና በእግዚአብሔር ላይ ባላት ጽኑ እምነት የተማረከች ይመስላል። ሦስቱም መበለቶች አብረው ወደ ይሁዳ ለመሄድ ተነሱ። ኑአሚን ምራቶቿ የሆኑት ሩትና ኦርፋ አብረዋት እንዲሄዱ ከመፍቀድ ይልቅ ወደ ቤታቸው እንዲመለሱ ነበር የፈለገችው። ሦስቱ መበለቶች በጉዟቸው እየገፉ ሲሄዱ ኑአሚንን አንድ ነገር ያሳስባት ጀመር። አብረዋት ስላሉት ሁለት ወጣት ሴቶችና ለእርሷም ሆነ ለወንዶች ልጆቿ ስላሳዩት ፍቅር አሰበች። የገጠማቸው አሳዛኝ ሁኔታ አልበቃ ብሎ እሷም ደግሞ ሌላ ሸክም እንዳትሆንባቸው ሰጋች። በመጨረሻም ኑአሚን ሲያብሰለስላት የነበረውን ሐሳብ አውጥታ ተናገረች። እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንዲሁ ያድርግላችሁ። በተጨማሪም እግዚአብሔር ባልና የሞቀ ትዳር በመስጠት እንዲባርካቸው ያላትን ምኞትም ገለጸችላቸው። አክሎም ቅዱሱ መጽሐፍ ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ ይላል። ሩትና ኦርፋ ይህችን ደግና አሳቢ ሴት ይህንን ያህል የወደዷት ለምን እንደሆነ መረዳት አያዳግትም። በመሆኑም ሁለቱም አይሆኑም፣ ካንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን በማለት ተማጸኗት። ኑአሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ፣ እግዚአብሔር በየባላችሁ ቤት ዕረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ካንቺ ጋር ወደ ሕዝብሽ እንመለሳለን አሏት ይለናል መጽሐፈ ሩት። ይሁንና ኑአሚን በቀላሉ የምትረታ አልሆነችም። የሚያስተዳድራት ባልም ሆነ ለእነርሱ ባሎች የሚሆኑ ወንዶች ልጆች እንደሌሏትና ወደፊትም ቢሆን ሁኔታው ይለወጣል ብላ ተስፋ እንደማታደርግ በመግለጽ እስራኤል ሲደርሱ ለእነርሱ ምንም ልታደርግላቸው እንደማትችል ልታሳምናቸው ሞከረች። ልታደርግላቸው የምትችለው ነገር አለመኖሩም ሐዘኗን ይበልጥ እንደሚያከብደው ነገረቻቸው። ኦርፋ ኑአሚን የተናገረችው ነገር አሳማኝ እንደሆነ ተሰማት። ኦርፋ ወደ ሞዓብ ምድር ብትመለስ እናቷ እጇን ዘርግታ የምትቀበላት ከመሆኑም ሌላ የምትገባበት ቤት አላት። በእርግጥም ወደ ሞዓብ መመለሱ ይበልጥ ምክንያታዊ ይመስላል። ስለዚህ እያዘነች ኑአሚንን ስማ ተሰናበተቻት፣ ወደ ኋላም ተመለሰች። ኑአሚንም አለች፣ ልጄ ሆይ ተመለሱ፣ ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባል ባገባ ወንዶች ልጆችም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመቻት፣ ሩት ግን ተጠጋቻት፣
ኑአሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ኑአሚን ያቀረበችው ሐሳብ ለእርሷም ቢሆን ይሰራል። ሆኖም ዘገባው ሩት ግን ልትለያት አልፈለገችም ይለናል። ምናልባት ኑአሚን መንገዷን ስትቀጥል ሩት እየተከተለቻት እንደሆነ አስተውላ ሊሆን ይችላል። ኑአሚን ጠንከር ባለ አነጋገር እነሆ የባልሽ ወንድም ሚስት ወደ ወገኖቿና ወደ አማልክቷ ተመልሳለች፣ አብረሻት ተመለሽ አለቻት። ኦርፋ የተመለሰችው ወደ ሕዝቧ ብቻ ሳይሆን ወደ አማልክቷም ነበር። ኦርፋ ከሞሰንና ሌሎች የሐሰት አማልክትን እያመለከች ብትኖርም ደስተኛ ነበረች። ሩት በዚያ ጭር ያለ መንገድ ላይ ኑአሚንን ስትመለከታት ትታት ላለመሄድ በልቧ ወስና ነበር። ሩት ለኑአሚንም ሆነ ኑአሚን ለምታመልከው አምላክ በውስጧ ከፍተኛ ፍቅር አድሮባታል። ስለዚህ እንዲህ አለቻት፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጭኝ። ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህንን ያድርግብኝ እንዲሁም ይጨምርብኝ አለች። ኑአሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሩት ከሞተች 3000 የሚያህሉ ዓመታት ቢያልፉም የተናገረቻቸው ቃላት በጣም አስደናቂ ከመሆናቸው የተነሳ ዛሬም ድረስ ይታወሳሉ። እነዚህ ቃላት አንድን ግሩም ባህሪ ይኸውም ጽኑ ፍቅርን በጥሩ ሁኔታ ይገልጻሉ። ሩት እጅግ ጥልቅና ጽኑ ፍቅር ስለነበራት ኑአሚን በሄደችበት ሁሉ ከእርሷ ላለመለየት ቆርጣ ነበር። ከሞት በቀር ምንም ነገር ሊለያቸው እንደማይችል በግልጽ ተናግራለች። ሩት የሞዓባውያንን አማልክት ጨምሮ በሞዓብ የነበራትን ሁሉ ትታ ለመሄድ ዝግጁ ስለነበረች የኑአሚን ሕዝቦች የእርሷም ሕዝቦች እንደሚሆኑ ተናግራለች። ይህ የሩት ልዩ ባህሪ ነው። በመሆኑም ከኦርፋ በተለየ መልኩ ሩት የኑአሚን አምላክ የሆነው እግዚአብሔር ለእርሷም አምላኳ እንዲሆንላት እንደምትፈልግ ይህ ጥሩ ማስረጃ ሆነ። ሩት ከኑአሚን ጋር ሆና መጓዝ ጀመረች። በመሆኑም ሁለቱ ብቻቸውን ወደ ቤተልሔም የሚወስደውን ረጅም መንገድ ተያያዙት። አንድ መረጃ እንደሚጠቁመው ከሆነ ጉዞው 1 ሳምንት ያህል ሊፈጅ ይችላል። አብረው መሆናቸው በተወሰነ መጠንም ቢሆን ከሐዘናቸው እንዳጽናናቸው ጥርጥር የለውም። ሩት ለኑአሚን ብቻ ሳይሆን አምላኳ እንዲሆን ለመረጠችው ለእግዚአብሔርም ጽኑ ፍቅር እንዳላት የምታሳይበት አጋጣሚ ተከፍቶላታል። በመጨረሻም ሁለቱ ሴቶች ከኢየሩሳሌም በስተደቡብ 10 ኪሎ ሜትር ያህል ርቃ ወደምትገኘው ወደ ቤተልሔም ከተማ ደረሱ። የኑአሚን መመለስ በከተማዋ ውስጥ ትልቅ የመነጋገሪያ ርዕስ መሆኑ የኑአሚን ቤተሰብ በአንድ ወቅት በዚች ከተማ ውስጥ ታዋቂ እንደነበር ይጠቁመናል። በዚያ የነበሩ ሴቶች ኑአሚንን ትኩር ብለው እያዩአት ይህቺ ኑአሚን ናትን ይባባሉ ነበር። ኑአሚን በሞዓብ ያሳለፈችው ሕይወት በጣም ሳይለውጣት አልቀረም። ገጽታዋና የተጎሳቆለው ሰውነቷ ለዓመታት መከራና ሐዘን እንደተፈራረቀባት ይጠቁማል። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ ከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑአሚን ናትን እያሉ ተንጫጩ ይለናል መጽሐፈ ሩት። ኑአሚን ከዓመታት በፊት ለተለየቻቸው ዘመዶቿና ጎረቤቶቿ ሕይወት ምን ያህል መራራ እንደሆነባት ገለጸችላቸው። እንዲያውም ደስታዬ የሚል ትርጉም ያለው ኑአሚን የሚለው ስሟ መራራ የሚል ትርጉም ባለው ማራ በሚል ስም ሊተካ እንደሚገባ ተናግራም ነበር። እንዲህ በማለት ነበር ኑአሚን ምሬቷን ያሰማቸው። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑአሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑአሚን ለምን ትሉኛላችሁ አለቻቸው ይለናል መጽሐፉ። ሁለቱ ሴቶች በቤተልሔም ኑሯቸውን ሲመሰርቱ ሩት ራሷንም ሆነ ኑአሚንን እንዴት በተሻለ ሁኔታ ማስተዳደር እንደምትችል ማሰብ ጀመረች። እግዚአብሔር በእስራኤል ለሚኖሩ ሕዝቡ በሰጠው ሕግ ውስጥ ድሆች የሚያስፈልጋቸውን ነገር እንዲያገኙ የሚያስችል ፍትሃዊ ዝግጅት እንዳላወቀች፣ ይሄውም አዝመራ በሚሰበሰብበት ወቅት ድሆች ወደ ሌሎች ማሳ በመሄድ አጫጆችን እየተከተሉ ከኋላ የወደቀውንና ከማሳው ዳርና ዳር የበቀለውን እንዲቃርሙ ይፈቀድላቸው ነበር። ጊዜው ገብስ የሚታጨድበት ወቅት ሲሆን በዘመናችን የቀን አቆጣጠር መሰረት ወሩ ሚያዝያ ሳይሆን አይቀርም። ሩት በሕግ ውስጥ በሰፈረው ዝግጅት መሰረት በማሳው ላይ እንድትቃርም የሚፈቅድላት ሰው ለማግኘት ወደ እርሻ ቦታዎች ሄደች። አጋጣሚ ሆኖ የሄደችበት እርሻ ባለቤት ቦዔዝ የተባለ ሀብታም ባለርስት ሲሆን እርሱም የኑአሚን ባል የሆነው የሟቹ የአቤሜሌክ ዘመድ ነበር። ምንም እንኳን ሩት በሕጉ መሰረት የመቃረም መብት ቢኖራትም
ፍቃድ ሳትጠይቅ ስራዋን ግን አልጀመረችም። ከዚህ ይልቅ ወደ አጫጆቹ አለቃ ቀርባ መቃረም ትችል እንደሆነ ጠየቀችው። እርሱም እንድትቃርም ፈቀደላት። በመሆኑም ሩት ወዲያውኑ ስራዋን ጀመረች። ታሪኩ እንዲህ ይነበባል። ለኑአሚንም ባል የሚዛመድ ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑአሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። እንደ አጋጣሚም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑአሚን ጋር የመጣችው ሞዓባዊቷ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድትቃርምና እንድትለቅም እባክህ ፍቀድልኝ አለችኝ። መጣችም፣ ከማለዳም ጀምሮ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ሩት አጫጆቹ ገብሱን ከባልጩት በተሰራ ማጭድ ሲያጭዱ የወዳደቀውን ወይም ትተውት የሄዱትን እየለቀመች በየነዶ ካሰረችው በኋላ እህሉን ወደምትወቃበት ቦታ እየወሰደች ታስቀምጣለች። ስራው ጊዜ የሚወስድና አድካሚ ከመሆኑም በላይ ፀሐዩ እየበረታ ሲሄድ ደግሞ የበለጠ እየከበደ ይሄዳል። ያም ቢሆን ሩት መቃረሟን አላቋረጠችም። ሩት ራሷንም ሆነ ኑአሚንን ለማስተዳደር ስትል አድካሚና የሚናቅ ሥራ ለመስራት ፈቃደኛ ነበረች። ሩት የሌሎች ዓይን ውስጥ እገባለሁ ብላ አላሰበች ይሆናል። ሆኖም ያስተዋላት ሰው ግን ነበር። ቦዔዝ ሩትን ሲያያት የአጫጆቹን አለቃ ስለ እርሷ ጠየቀው። አስደናቂ የእምነት ሰው የሆነው ቦዔዝ ለሰራተኞቹ ሰላምታ ያቀረበላቸው እግዚአብሔር ከእናንተ ጋር ይሁን በማለት ነበር። ከአጫጆቹ መካከል አንዳንዶቹ የቀን ሰራተኞች ወይም የባዕድ ሀገር ሰዎች ሊሆኑ ይችላሉ። እነርሱም ተመሳሳይ በሆነ መንገድ ሰላም አሉት። መንፈሳዊ አመለካከት ያለው ይህ በዕድሜ ጠና ያለ ሰው ሩትን እንደ ልጁ አድርጎ በመመልከት አነጋገራት። ቦዔዝ ሩትን ልጄ ሆይ ብሎ የጠራት ሲሆን ወደ እርሻው እየመጣች እንድትቃርም ሐሳብ አቀረበላት። እንዲሁም ወንዶቹ አጫጆች እንዳይተናኮሏት የቤተሰቡ አባላት ከሆኑት ወጣት ሴቶች ጋር እንድትሆንም መከራት። በምሳ ሰዓትም የምትበላው ምግብ ሰጣት። ከሁሉ በላይ ደግሞ ላደረገችው ነገር አመሰገናት፣ እንዲሁም አበረታታት። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ እንዳትሄጂ፣ ከዚያ አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔን ስለመቀበል በምን ነገር በፊትህ ሞገስ አገኘሁ? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንዳንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብይ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰም እሸት ሰጣት፣ በልታም ጠገበች፣ አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። ሩት የባዕድ ሀገር ሰው ሆና ሳለ ለእርሷ ይህንን ያህል ደግነትና ሞገስ ለማሳየት ያነሳሳው ምን እንደሆነ ቦዔዝን ስትጠይቀው ለአማቷ ለኑአሚን ያደረገችውን ነገር በሙሉ እንደሰማ ነገራት። ኑአሚን በቤተልሔም ላሉ ሴቶች የምትወዳት ሩት ስላላት መልካም ባህሪ ሳትነግራቸው አትቀርም። ይህም ቦዔዝ ጆሮ ደርሷል። በተጨማሪም ቦዔዝ ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልሽ፣ በክፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ በማለት መናገሩ ሩት ጣዖት ማምለኳን ትታ እግዚአብሔርን ማምለክ መጀመሯን እንደሚያውቅ ያሳያል። ሩት በሚያጽናና መንገድ ስላናገራት ቦዔዝን አመሰገነችው። ከዚያም እስኪመሽ ድረስ ስትሰራ ቆየች። ሩት ሌሎች ድጋፍ ሊያደርጉልኝ ይገባል የሚል ስሜት አልነበራትም። በዚህም ምክንያት ለተደረገላት ነገር ሁሉ አመስጋኝ ነበረች። ሩት ተሰራው የነበረው ሥራ የሚናቅ ቢሆንም
የምትወዳት አማቷን ለመንከባከብ ስትል ስትለፋ መዋሏ አላሳፈራትም። ለደህንነቷ በማያሰጋት ሁኔታ ጥሩ ባህሪ ካላቸው ሰዎች ጋር ሆና መስራት ስለምትችልበት መንገድ የተሰጣትን ጥበብ ያዘለ ምክር በአመስጋኝነት ተቀብላ ስራ ላይ አውላለች። ከሁሉ በላይ ደግሞ አስተማማኝ መጠጊያ የሚሆናት ከክፉ ነገሮች ሊጠብቃት የሚችለው አባቷ እግዚአብሔር አምላክ መሆኑን ፈጽሞ አልዘነጋችም። ማታ ላይ ኑአሚን ሩትን ዛሬ ስትሰሪ የዋልሽው በማን እርሻ ነው በማለት ጠየቀቻት። ሩትም ቦዔዝ በተባለ ሰው እርሻ ውስጥ ነው አለች። ኑአሚንም እንዲህ አለቻት፣ ቦዔዝ እኮ የባሌ ዘመድ ነው። ከሌሎቹ ወጣት ሴቶች ጋር ሆነሽ በእርሱ እርሻ ውስጥ መስራትሽን ቀጥይ፣ በዚያ ምንም ችግር አይገጥምሽም አለቻት። ሩት ከአማቷ ላለመነጠልና የኑአሚን አምላክ የሆነውን እግዚአብሔርን ለማምለክ ቃል በመግባት ፈጽሞ ከኑአሚን ላለመለየት ወስና ነበር። የሚወዷቸውን ሰዎች በሞት የተነጠቁት ሩትና ኑአሚን ከሞዓብ ምድር ወደ ቤተልሔም የመጡት አብረው ነው። ብዙም ሳይቆይ ሞዓባዊቷ ሩት በእግዚአብሔር ሕግ ውስጥ መጻተኞችን ጨምሮ ድሆችን የሚጠቅምና ክብራቸውን የሚጠብቅ ዝግጅት እንዳላወቀች፣ አሁን ደግሞ በሕጉ ስር የሚተዳደሩና በሕጉ የሚመሩ የእግዚአብሔር ሕዝቦች ያላቸው መንፈሳዊ አመለካከት እንዲሁም ያሳዩት ደግነት በሐዘን የተሰበረው ልቧ እንዲጠገን አደረገ። እንዲህ ካሉት ሰዎች መካከል አንዱ ቦዔዝ ሲሆን ሩት እየቃረመች የነበረውም በዕድሜ ጠና ባለው በዚህ ባለጸጋ ሰው ማሳ ውስጥ ነው። ዛሬም ልክ እንደ አባት ተንከባክቧታል። ቦዔዝ አረጋዊቷን ኑአሚንን በመንከባከቧና በእውነተኛው አምላክ ክንፎች ጥላ ስር ለመጠለል በመምረጧ ሩትን አመስግኗታል። እርሷም ቦዔዝ የተናገራቸውን ደግነት የሚንጸባረቅባቸው ቃላት ስትሰማ በውስጧ ደስ እንዳላት የታወቀ ነው። የሚከተለው ንግግሯ ይህንን ያሳያል። እርሷም ጌታዬ ሆይ ከባሪያዎችህ አንዲቱ ሳልሆን አጽናንተኸኛልና የባሪያህን ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። ሩት የቃረመችውን ገብስ ከወቃች በኋላ ስትሰፍረው አንድ የኢፍ መስፈሪያ ወይም 22 ኪሎ ግራም ያህል ሆነ። እህሉን በጨርቅ ቋጥራ በጭንቅላቷ በመሸከም ወደ ቤቷ ማዝገም ጀመረች። ወደ ቤተልሔምም ስትደርስ ጨለምለም ብሏል። ኑአሚን የምትወዳት ምራቷ እንደተመለሰች ስታይ ተደሰተች። ሩት ቦዔዝ ለሰራተኞቹ ካቀረበው ምሳ በልታ የተረፋትን ምግብም አምጥታ ነበር። ሁለቱ ሴቶች ይህንን ምግብ ተካፍለው ራታቸውን በሉ። ከዛም ኑአሚን ዛሬ የቃረምሽው ከየት ነው? የትስ ቦታ ስትሰሪ ዋልሽ? መልካም ነገር ያደረገልሽ ሰው የተባረከ ይሁን አለቻት። ኑአሚን አስተዋይ ስለነበረች ሩት የተሸከመችውን እህል ስትመለከት ለዚህች ወጣት መበለት ትኩረት የሰጣትና ደግነት ያሳያት ሰው እንዳለ መገንዘብ ችላ ነበር። ከዚያም በጨዋታቸው መሃል ሩት ስለ ቦዔዝ ደግነት ለኑአሚን ነገረቻት። ኑአሚንም በዚህ ተደስታ በጎነቱን ለሕያዋንም ሆነ ለሙታን ማድረጉን ያልተወ እግዚአብሔር ይባርከው አለች። ኑአሚን ቦዔዝ ደግነትን እንዲያሳይ ያነሳሳው አገልጋዮቹ ለጋሶች እንዲሆኑ የሚያበረታታውና ሕዝቦቹ ለሚያሳዩት ደግነት ወሮታ እንደሚከፍል ቃል የገባው እግዚአብሔር እንደሆነ ገብቷታል። ቦዔዝ ሩት እየመጣች በእርሱ እርሻ ውስጥ እንድትቃርም እንዲሁም አጫጆቹ እንዳይተናኮሏት የቤተሰቡ አባላት ከሆኑት ወጣት ሴቶች አጠገብ እንዳትርቅ የሰጣትን ምክር እንድትከተል በመናገር ኑአሚን ሩትን አበረታታቻት። ሩትም የተሰጣትን ምክር ተግባራዊ አድርጋለች። በተጨማሪም ሩት ከአማቷ ጋር መኖሯን ቀጥላለች። ሩት የገብስ አዝመራ ከሚሰበሰብበት ከሚያዝያ ወር አንስቶ የስንዴ አዝመራ እስከሚሰበሰብበት እስከ ሰኔ ድረስ በቦዔዝ እርሻ ላይ መቃረሟን ቀጠለች። ሳምንታት እያለፉ ሲሄዱ ኑአሚን ለምትወዳት ምራቷ ምን ልታደርግላት እንደምትችል ማሰቡ አልቀረም። በሞዓብ እያሉ ኑአሚን ለሩት ፈጽሞ ሌላ ባል ልታገኝላት እንደማትችል ተሰምቷት ነበር። ኑአሚን ወደ ሩት ቀርባ ልጄ ሆይ የሚመችሽን ቤት እንድፈልግልሽ አይገባኝምን አለቻት። ሙሉ ንግግራቸውና የተከተለው ድርጊት የሚከተለውን ይመስላል። አማቷ ኑአሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈልግልሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች።
በዚያ ዘመን ወላጆች ለልጆቻቸው የትዳር ጓደኛ መፈለጋቸው የተለመደ ሲሆን ሩት ደግሞ ለኑአሚን እንደ ልጇ ናት። በመሆኑም ኑአሚን ሩት የሚመቻት ወይም እረፍት የምታገኝበት ስፍራ እንዲኖራት ትፈልግ ነበር። ኑአሚን ይህንን ስትል ባል ማግባትና ኑሮ መመስረት ሊያስገኝ የሚችለውን ጥበቃና የደህንነት ስሜት መግለጿ ነው። ሩት ስለ ቦዔዝ ለኑአሚን መጀመሪያ ስትነግራት ኑአሚን ሰውየው እኮ የሥጋ ዘመዳችን ነው፣ የመቤዠት ግዴታ ካለባቸው ዘመዶቻችን አንዱ እርሱ ነው ብላት ነበር። ይሁን እንጂ አምላክ ያወጣው ሕግ ይህቺ ሴት የባሏን ወንድም አግብታ የሟቹን ስም የሚያስጠራና የቤተሰቡን ንብረት የሚወርስ ልጅ እንድትወልድ ይፈቅድ ነበር። ኑአሚን ከዚህ ጋር በተያያዘ ምን ለማድረግ እንዳቀደች ለሩት ነገረቻት። ሩት ለእስራኤላውያን ሕግ ገና አዲስ ናት። ብዙዎቹ ልማዶች ለእርሷ እንግዳ ነበሩ። እንደዚያም ሆኖ ኑአሚንን በጣም ታከብራት ስለነበር የነገረቻትን እያንዳንዱን ነገር በጥንቃቄ አዳመጠች። ኑአሚን እንድታደርግ የጠየቀቻትን ለማድረግም ተስማማች። ያልሽውን ሁሉ አደርጋለሁ በማለት በትህትና መለሰች። በዚያን ዕለት ምሽት ሩት ወደ አውድማው አመራች። ሩት ሰራተኞቹ ስራቸውን እስኪያጠናቅቁ ድረስ ተደብቃ ሁኔታውን ስትከታተል ቆየች። ቦዔዝ ሰራተኞቹ እህሉን እያዘሩ ምርቱን ከገለባው በመለየት አንድ ቦታ ላይ ሲቆልሉ በትኩረት ይከታተላል። ቦዔዝ ራቱን ከተመገበ በኋላ በተቆለለው እህል አጠገብ ሄዶ ተኛ። በወቅቱ አውድማ ላይ ማደር የተለመደ ነገር ነው። ይህም የሚደረገው ብዙ ጉልበት የፈሰሰበትን ምርት ከሌቦችና ከዘራፊዎች ለመጠበቅ ተብሎ ሳይሆን አይቀርም። ሩት ቦዔዝ መተኛቱን ስታይ ኑአሚን የነገረቻትን ነገር ተግባራዊ የምታደርግበት ሰዓት እንደደረሰ ተገነዘበች። ሩት ቀስ ብላ ወደ ቦዔዝ ተጠጋች። ሰውየው እንቅልፍ እንደወሰደው ከሁኔታው ማስተዋል ችላለች። በመሆኑም ልክ ኑአሚን እንደነገረቻት ወደ እርሱ ሄዳ እግሩን ከገለጠች በኋላ እዚያው ጋደም አለች። ከዚያም የሚሆነውን ትጠብቅ ጀመር። በኋላም ቦዔዝ ደንግጦ ቀና አለ። በዚህ ጊዜ እግሩ ስር የተኛ ሰው እንዳለ አስተዋለ። ታሪኩ አንዲት ሴት እግርጌው ተኝታ አገኘ ይላል። ቦዔዝ አንቺ ማን ነሽ ሲል ጠየቃት። ሩት እኔ አገልጋይህ ሩት ነኝ፣ መቤዠት የሚገባህ ቅርብ የሥጋ ዘመድ አንተ ነህና ልብስህን ጣል አድርግብኝ ብላ መለሰችለት። ሩት ወደ ቦዔዝ የሄደችው በንጹሕ ልብና ከራስ ወዳድነት ነፃ በሆነ መንፈስ ተነሳስታ ነው። ቦዔዝ ሩትን ያናገራት በደግነትና በሚያጽናና መንገድ ነው። እንዲህ አላት፣ ልጄ ሆይ እግዚአብሔር ይባርክሽ። ከዚህ በፊት ካደረግሽው ይልቅ ያሁኑ በጎነትሽ ይበልጣል። ባለጠጋም ሆነ ድሃ ወጣት ወንድ ፈልገሽ አልሄድሽምና። ቦዔዝ ከዚህ በፊት ያደረግሽው ሲል ሩት ኑአሚንን ተከትላ ወደ እስራኤል በመምጣቷና አማቷን በመንከባከብ ያሳየችውን ጽኑ ፍቅር መግለጹ ነው። ያሁኑ በጎነትሽ ያለው ደግሞ በዚያ ምሽት ያደረገችውን ነገር ለመጥቀስ ነው። ቦዔዝ እንደ ሩት ያለች ወጣት ሀብታምም ይሁን ድሃ የፈለገችውን ወጣት መርጣ ማግባት ትችል እንደነበር ተረድቷል። ሩት ግን የሟቹን የኑአሚንን ባል የዘር ሐረግ እንዲቀጥል በማድረግ ለኑአሚን ብቻ ሳይሆን ለኑአሚን ባል ጭምር መልካም ማድረግ ፈልጋ ነበር። ቦዔዝ ይህች ወጣት በፈጸመችው ከራስ ወዳድነት ነፃ የሆነ ድርጊት ልቦ የተነካው ለምን እንደሆነ መረዳት አያዳግትም። ቦዔዝ በመቀጠል እንዲህ አላት፣ አሁንም ልጄ ሆይ አትፍሪ፣ የምትጠይቂውን ሁሉ አደርግልሻለሁ። አንቺም ምግባረ መልካም ሴት መሆንሽን የአገሬ ሰው ሁሉ ያውቃል አላት። ቦዔዝ ሩትን የማግባት አጋጣሚ በማግኘቱ ደስ ብሎታል። ይሁን እንጂ ቦዔዝ ጻድቅ ሰው ስለነበር ስለ ራሱ ፍላጎት ብቻ አላሰበም። በመሆኑም ከእርሱ ይልቅ ለሟቹ የኑአሚን ባል ቤተሰብ ይበልጥ ቅርብ የሆነ የመቤዠት ግዴታ ያለበት ሰው እንዳለ ለሩት ተገለጸላት። ስለዚህ ቦዔዝ መጀመሪያ ይህንን ሰው አግኝቶ እሷን ለማግባት ፈቃደኛ መሆን አለመሆኑን መጠየቅ ይኖርበታል። ቦዔዝ ሩትን እስኪነጋ ድረስ እዚያው እንድትተኛ ነገራት። ከዚያም ማንም ሰው ሳያያት ተነስታ ወደ ቤቷ መሄድ ትችላለች። ቦዔዝ የእሷም ሆነ የእርሱ መልካም ስም እንዲጎድፍ አልፈለገም። ምክንያቱም ሰዎች ሩትን ቢያዩዋት የሥነ ምግባር ብልግና እንደተፈጸመ አድርገው ሊያስቡ ይችላሉ። ሩት ላቀረበችው ልመና ቦዔዝ በደግነት መልስ ስለሰጣት ጭንቀቷ ቀለል ብሎላት ተመልሳ በስተግርጌው ተኛች። ከዚያም ገና በደንብ ሳይነጋ ከእንቅልፏ ተነሳች። ቦዔዝም የደረበችውን ልብስ እንድትዘረጋው ከጠየቃት በኋላ ገብስ ሰፍሮ ሰጣት። እርሷም የተሰጣትን እህል ተሸክማ ወደ ቤተልሔም ተመለሰች። የዛን ቀን የሩትን አዳር መጽሐፉ እንዲህ ይተርከዋል። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ። እስኪነጋም በግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችውም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም።
እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ሩት ወደ ቤት ስትደርስ ኑዓሚን ልጄ አንቺ ማን ነሽ አለቻት። ምናልባት ኑዓሚን እንዲህ ብላ የጠየቀቻት በደንብ ስላልነጋ ማንነቷን መለየት አቅቷት ሊሆን ይችላል። በሌላ በኩል ደግሞ ኑዓሚን ሩት እንደ ቀድሞዋ ብቸኛ መበለት ናት ወይስ የሚያገባት ሰው አግኝታለች የሚለውን ማወቅ ፈልጋ ይሆናል። ከዚያም ሩት ከቦዔዝ ጋር የተነጋገሩትን በሙሉ ለአማቷ ነገረቻት። በተጨማሪም ቦዔዝ ለኑዓሚን የላከላትን ገብስ ሰጠቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህንን 6 መስፈሪያ ገብስ ሰጠኝ አለቻት። ብልህ የሆነችው ኑዓሚን ሩት በዚያ ቀን ለመቃረም ወደ እርሻው በመሄድ ፈንታ ቤት እንድትውል መከረቻት። እንዲሁም ጉዳዩ ዛሬውኑ እልባት ካገኘ ሰውየው አያርፍም የሚል ማረጋገጫ ሰጠቻት። ኑዓሚን ስለ ቦዔዝ የተናገረችው ነገር ትክክል ነበር። ቦዔዝ አብዛኛውን ጊዜ የከተማዋ ሽማግሌዎች ወደሚሰበሰቡበት ወደ ከተማዋ በር ሄዶ የቅርብ ዘመድ የሆነው ሰው በዚያ ሲያልፍ ለማግኘት ይጠባበቅ ጀመር። ከዚያም ቦዔዝ ሰውየው ሩትን በማግባት ቤተሰቡን የመቤዠት መብት እንዳለው በምስክሮች ፊት ነገረው። ይሁን እንጂ ሰውየው እንዲህ ማድረጉ የራሱን ርስት አደጋ ላይ ሊጥልበት እንደሚችል በመግለጽ ለመቤዠት ፈቃደኛ እንዳልሆነ ተናገረ። ከዚያም ቦዔዝ የሟቹን የኑዓሚንን ባል የአቤሜሌክን ርስት በመግዛትና የአቤሜሌክ ልጅ የመሐሎንን ሚስት የነበረችው ሩትን በማግባት ቤተሰቡን እንደሚቤዥ በከተማዋ በር ባሉት ምስክሮች ፊት ተናገረ። ቦዔዝ እንዲህ በማድረግ የሟቹን ስም በርስቱ ላይ ለማስጠራት ፈቃደኛ እንደሆነ ገለጸ። ቦዔዝ በእርግጥም ቅንና ራስ ወዳድ ያልሆነ ሰው ነው። ይህ የቦዔዝ ተግባር በእንዲህ መልኩ ይነበባል። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑዓሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብኩ። መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ከአንተ በቀር ሌላ ወራሽ የለምና እኔም ከአንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለው። ቦዔዝም እርሻውን ከኑዓሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰድ አለ። በጥንት ጊዜ ማንም ቢሸጥ ቢለውጥ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎቹንና ሕዝቡን ሁሉ ለአቤሜሌክና ለኬሌኦን ለመሐሎንም የነበረውን ሁሉ ከኑዓሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩት ሚስት ትሆነኝ ዘንድ ወሰድኳት፣ እናንተም ዛሬ ምስክሮች ናችሁ አላቸው። በኋላም ቦዔዝ ሩትን አገባት። ዘገባው ከዚያ በኋላ ስለሆነው ነገር ሲገልጽ እግዚአብሔር እንድትጸንስ አደረጋት፣ ወንድ ልጅም ወለደች ይለናል። የቤተልሔም ሴቶች ኑዓሚንን የመረቋት ሲሆን ሩትንም ለኑዓሚን ከ7 ወንዶች ልጆች ይልቅ የተሻለ ሆና በመገኘቷ አሞገሷት። ከጊዜ በኋላም የሩት ልጅ የንጉሥ ዳዊት አያት እንደሆነ መጽሐፍ ቅዱስ ይናገራል። ዳዊት ደግሞ የጌታችንና አምላካችን የኢየሱስ ክርስቶስ ቅድመ አያት ነው። ሩት መጽሐፍ ቅዱስ ላይ በሰፈረው በኢየሱስ የትውልድ ሀገር በጌታችንና በአምላካችን የኢየሱስ ክርስቶስ የትውልድ የዘር ሐረግ ዝርዝር ውስጥ ከተጠቀሱት 5 ሴቶች መካከል አንዷ ናት። ሌላኛዋ ደግሞ የቦዔዝ እናት የሆነችው ረዓብ ናት። እንደ ሩት ሁሉ ረዓብም እስራኤላዊት አልነበረችም። የሩትን ሕይወት አካሄድ እንደተመለከትነው በአንድ ወቅት ከባልንጀራዋ ከኦርፋ ጋር ተመሳሳይ ሁኔታ ውስጥ ነበረች። ልክ እንደ ባልንጀራዋ እንደ ኦርፋ እርሷም እንዲሁ ባሏን በወጣትነቷ ያጣች፣ በሐዘን ውስጥ ያለፈች፣ ኦርፋ ተወልዳ ባደገችበት ምድር ተወልዳ ያደገች ተመሳሳይ የሕይወት አካሄድ የነበራት ሴት ነበረች። ነገር ግን የኦርፋ ታሪክ ከማንኛውም ኪዳን ከሌለው ሞዓባዊ ሰው ያልተለየ ታሪክ ሆኖ ሲያልፍ፣ የሩት ሕይወት ግን መጀመሪያ ላይ ተስፋ ያጣ ይምሰል እንጂ አጨራረሱ ግን ዘላለም የሚወራ ታሪክ ሆኖ ማለቁ፣ መንገዷ ላይ ይመጣሉ ብላ ካልጠበቀቻቸው በረከቶች ጋር መገናኘቷ፣ ዘሯ ኪዳን ከሌለው ዘር ተነስቶ በትረ መንግሥት ከይሁዳ ነገድ አይጠፋም የተባለለት ነገድ ውስጥ መግባቱ በጣም አስደናቂ ነው። እነዚህ በአንድ ወቅት ላይ ተመሳሳይ ቦታ ላይ የነበሩት ወጣት ሴቶች ሕይወታቸውን የተለያየ ያደረገው የመረጡት የሕይወት አቅጣጫ ብቻ ነው።
ኦርፋ ኑአሚንን የመሰናበቻ ሰላምታ ከሰጠቻት በኋላ ታሪኳ በዛው ተቋጨ። ከዚያ በኋላ ስለገጠማት የሕይወት ታሪኳ የተጻፈ አንድም ነገር የለም። ሩት ግን ከኑአሚን ጋር በመሄዷ ታሪኳ ቀጥሏል። መጽሐፈ ሩት የተባለ መጽሐፍ የተጻፈው ሩት በመረጠችው የሕይወት ምርጫ ምክንያት ነው። መጽሐፉ የሚተርከው ሩትና ሕይወቷ ላይ የመረጠቻቸው ምርጫዎቿ ስለወሰዷት የክብር መንገዶች ነው። ሩት ኑአሚንን ከልብ ስለምትወዳት እርሷን ለመንከባከብ ስትል ማንኛውንም መስዋዕትነት ከመክፈል ወደ ኋላ አትልም። ሩት የራሷን ጥቅም ፍጹም ባለማሰብ ለኑአሚን ያሳየችው ፍቅር የወሰዳት መንገድ ነው ከበረከቷ ጋር ያገናኛት። ሩት ከቦዔዝ የዳዊት ቅድመ አያት ኢዮቤድን ወለደች። ሴቶችም ኑአሚንን መጥተው ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከሰባት ወንዶች ልጆች ይልቅ ለአንቺ ከምትሻልና ከምትወድሽ ምራት ተወልዷልና አሏት። ሩት ነብይት አልነበረችም፣ ከሚታወቅ ዘርም አልተገኘችም። ቤተሰቦቿን በመጽሐፍ ቅዱስ ውስጥ አይታወቅም። እንደውም ሩት የሞዓባውያን ዘር ማለትም በባዕድ አምልኮ ከሚኖሩ ቤተሰቦች የወጣች ሴት ነበረች። ነገር ግን ሩት ለኑአሚን ባሳየችው ደግነትና ንጹሕ ፍቅር ምክንያት ከሞዓባውያን ተለይታ በእስራኤል ምድር የገነነች የክርስቶስ የዘር ሐረግ ውስጥ የተካተተች ሴት ሆነች። ሩት በስሟ የተሰየመ ከመጽሐፍ ቅዱስ ውስጥ የሚመደብ ቅዱስ መጽሐፍ አለ። እርሱም መጽሐፈ ሩት የሚለው ነው። መጽሐፈ ሩት የተሰየመው የመጽሐፉ ዋና ባለ ታሪክ በሆነችው በሩት ነው። አስቴርን ጨምሮ በሴት ስም ከተሰየሙ መጽሐፍት መካከል መጽሐፈ ሩት አንዱ ነው። ይህ መጽሐፍ የዘመነ መሳፍንት መፈጸምን ያሳያል። የዳዊት ስም በመጽሐፉ መጨረሻ መጠቀሱ ሕዝቡ ዳዊትን ያውቁት እንደነበርም ያመለክታል። የመጽሐፈ ሩት ታሪክ የተፈጸመው በዘመነ መሳፍንት ነው። በዘመነ መሳፍንት በየትኛው ጊዜ እንደተፈጸመ የምናውቀው ነገር ግን የለም። አንዳንድ ምሁራን ዮፍታሔ በነበረበት ዘመን አካባቢ የተፈጸመ ነው ብለው ይገምታሉ። መጽሐፈ ሩት ለምን በመጽሐፍ ቅዱስ ውስጥ እንደተካተተ የመጽሐፍ ቅዱስ ምሁራን ሶስት ዋና ዋና ሐሳቦችን ያቀርባሉ። አንደኛው መጽሐፈ ሩት የተጻፈው የዳዊትን አያቶችና ቅድመ አያቶች በመናገር እግዚአብሔር በታሪክ ውስጥ የዳዊትን የዘር ግንድ እንዴት እንደጠበቀ ለማሳየት ነው ይላሉ። ኑአሚን ከባዶነት ወደ ሙላት፣ ከከፍተኛ ረሃብና ችግር ወደ ደህንነትና ተስፋ እንደተመለሰች ሁሉ ራስ ወዳድ ባልሆነው በዳዊት አመራር የእስራኤል ሕዝብ ከብሔራዊ አደጋ ወደ ሰላምና ብልጽግና ተመልሰዋል። በዚህ አይነት ዳዊት እውነተኛው የሩትና የቦዔዝ ልጅ መሆኑ ታየ። ሁለተኛው መጽሐፈ ሩት የተጻፈው አይሁድ አሕዛብን ወደ ይሁዲነት እምነት ለመለወጥ መሞከር እንዳለባቸው ለማስተማርና አሕዛብም እግዚአብሔርን በእውነተኛው እምነት ሊያመልኩ እንደሚችሉ ለማስተማር ነበር። ነገር ግን ይህ የመጽሐፉ ዓላማ ስለመሆኑ አጠራጣሪ ነው። ሶስተኛው መጽሐፈ ሩት የሚያስተምረው አጠቃላይ የሆነ ክህደት ባለበት ዘንድ በእግዚአብሔር ላይ እውነተኛ እምነት ያላቸው ጥቂት ሰዎች ሊኖሩ እንደሚችሉ ለማሳየት ነው። ብዙ ክፋት ባለበት ስፍራ እምነት ይኖራልና። መጽሐፈ ሩትን ለመረዳት ከመጽሐፈ መሳፍንት ቀጥሎ መምጣቱና ዘመነ መሳፍንት ደግሞ ከፍተኛ ክፋትና የሥነ ምግባር ብልሽት የታየበት ዘመን መሆኑን ማስታወስ እጅግ አስፈላጊ ነው። ይህ መጽሐፍ ንጉሥ ያልነበረበትን የዚያን ዘመን አጠቃላይ ገጽታ ያመለክታል። መጽሐፈ ሩት አብዛኛው የእግዚአብሔር ሕዝብ ከነበረበት አሳዛኝ ክህደት ጋር በተነጻጻሪነት የቀረበ ታሪክ ነው። የመጽሐፈ ሩት ጸሐፊ በታላቅ ክፋት መካከል ጨርሶ ባልተጠበቀ ስፍራ ባልታሰቡ ሰዎች ልብ ውስጥ እምነት ሊኖር እንደሚችል በብዙ ንጽጽር ያሳየናል። ጸሐፊው በርካታ የተለያዩ ምሳሌዎችን በመጠቀም እውነተኛ እምነት በጥቂት ታማኝ ሰዎች ሕይወት ውስጥ የሚያመጣውን ለውጥ ያመለክተናል። የታማኟን ሴት የሩትን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች 14ኛው ክፍል በዚህ ይጠናቀቃል። በክፍል 15 ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።